እኔ ስናደድ የምመራባትና አንድ ፕሪንሲፕል ልንገራችሁ ሁሌ ማስታውሳት በሐሳባችሁ አንገርን ጻፉት አንገር ንዴት አይደል ከፊቱ አንድ ዲ ጨምሩበት ምን ይሆናል ጋሽ ባይሉ ዴንጀር ይሆናል ስለዚህ በአንገርና በዴንጀር መካከል ያለው ልዩነት አንድ ፊደል ነው አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ ስለዚህ ሳብ አረጋለሁ ማኔጅ አረጋለሁ ኢሞሽናሊ ስቴብል ሁኑ ወገኖች ለስኬት እጅግ በጣም አስፈላጊ የሆነ አንድ ነገር አለ እሱም ካራክተር ነው ካራክተርን በአማርኛ ለመተርጎም ሞክሬ ተቸግሬያለሁ የስነ ምግባር ባህሪ ጸባይ ድምር ነው ካራክተር ግን የበለጠ እንግሊዘኛው ይገልጸዋል ካራክተር ያለ ካራክተር የትም አትሄዱም ያለ ካራክተር የትም አትደርሱ አይታችሁ እንደሆነ አንዳንድ ሰዎች ችሎታቸው በጣም አስደናቂ ነው በጣም ጎበዝ ናቸው በጣም አስደናቂ ችሎታ አላቸው 10 ደቂቃ ግን ቁጭ ብላችሁ ከነሱ ጋር ማውራት አትችሉም ለምን ካራክተር አትችሉ የፈለገ ጎበዝ ቢሆኑ የሚተካቸው ሰው ካገኛችሁ የሚተካቸው ሰው ባገኛችሁ ቀን እነሱን አስወጥታችሁ ተተኳቸዋላችሁ ብታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ ከጋብቻ ውጭ ተገኝተን ልንሆን ይችላል ከሀብታም ቤተሰብ ተገኝተን ሊሆን ይችላል ከደሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል ግን ዓላማ አለው የመጣንበት በምድር ላይ የምንኖርበት ዓላማ አለ እሱን ግን ፈልጎ ማግኘት አሁን እኔ ሐኪም ነኝ ከዛ ክሊኒክ ውስጥ ሰራለሁ ክሊኒክ ውስጥ ሰራ ነበረ ክሊኒክ ውስጥ ሰራ ሳቲስፋክሽን የለኝም 20 ሰው አክማለሁ ግን አላገኘሁትም ገና አላገኘሁትም የተፈጠርኩበትን ዓላማ አላገኘሁትም ነበር ከዛ ሳይኮሎጂውን ሲጨምር ቴዎሎጂውን ሲጨምር ትሮፒካል ሜዲሲኑን ሲጨምር ማስተማር ሌሎች ሰዎችን ኢንካሬጅ ማድረግ ሊፍት አፕ ማድረግ ታለንታቸውን ማውጣት ሞቲቬት ማድረግ ማነሳሳት ሌክቸር ማድረግ እሱን ሳይ አገኘሁት ራሴን አገኘሁት ስለዚህ አም ሃፒ አሁን ክሊኒክ ውስጥ ቁጭ ብዬ ከምሰራው አሁን እናንተ ጋር አብሬ ሳሰላሰል ምናምን የበለጠ ደስተኛ ነኝ ወንበር ላይ ከተቀመጥሽ ሰዎች ከወንበር ላይ ያስነስተው መሬት ላይ ሊያስቀምጡሽ ይፈልጋሉ እንደኔ እንደ ሀገሬ ልጆች ግን እንደ ሀረር ልጆች አንቺ ቀድመሽ መሬት ላይ ከተቀመጥሽ ወዴት ያወርዱሻል ትህትና በጣም ይረዳል ግን ትህትና ማለት ሆም ብለሽ the other person ሌላው ሰው ከኔ ይሻላል ብለሽ መቁጠር ነው ቅዱስ መጽሐፍም ይላል አንተ ከኔ ትሻላለህ ብለሽ ቁጠሪ ከኔ ትሻላለህ ብሎ ማሰብ ጤና ይሰጥሻል አሁን ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚያወርድሽ አይደለም አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያወርድሻል ቤዝመንቱ የህንጻው ቤዝመንት ሰፊ ነው ሰው የሚጋደለው 6ኛ ፎቅ ላይ ለመውጣት ነው 7ኛ 9ኛ ፎቅ ላይ ታዋቂ ዝነኛ ትልቅ ሰው ለመሆን ነው የሚታገለው አይደለም አንቺ ቤዝመንቱን ያዡ ደስተኛ ለመሆን መሞከር ቺርፉል ለመሆን መሞከር የሚጋባ ቺርፉልነስ ደስ እንዲልሽ መሞከር ራስሽን ማስደሰት ቺርፉል ለመሆን መሞከር እና ዝም ብለሽ ከተቀበልሽው እኮ ሁላችንም ተደብረን ቁጭ እንላለን አዎ በጣም ይጋባል ደግሞ ይጋባል ሀዘንም ይጋባል ደስታም ይጋባል በጣም ይገርም እና ቺርፉል መሆን ደስተኛ መሆን አትደናበር መደናበር ማለት መደናበር እንደዛ ሲመጣ ተረጋጉና አስቡ ረጋ ማለት ስቴኪቲዝ ረጋ በጣም ነው ወደው ነኝ ረጋ ማለት ካልምነስ ኮንፊደንስ መተማመን እችላለሁ አድርገዋለሁ ምን ያቅተኛል ለምንድን ነው እንትና ካደረጉት እኔ የሚያቅተኝ ለምንድን ነው ሰዎች ከዚህ በፊት አድርገውታል ይሄን ነገር አይደል እንዴ ስለዚህ ካደረጉት የማልችልበት ምክንያት ምንድን ነው ብሎ ኮንፊደንስ አያቅተኝም ብሎ በራስ መተማመን እኔ የምጠብቃቸው ያልተሳኩልኝ ነገሮች ኖሩ ይችላሉ ግን አመስጋኝ ነኝ ስለሆኑልኝ ነገሮች አመሰግናለሁ 90 ነገሮች አሉኝ 10 ነገሮች የሉኝም ስለ 90 ነገሮች አመሰግናለሁ
ታንክፉል ስትሆኝ፣ ግሬትፉል ስትሆኝ፣ ስላሉሽ ነገሮች ስታመሰግኝ አእምሯችን ይወደዋል። አንድ ጊዜ ለአንዲት ልጅ ትንሽ ልጅ የ3 ዓመት ልጅ ብርቱካን እልጥላታለሁ እና ብርቱካን የምልጠው ለእሷ ነው ለእኔ አይደለም። ከዛ እንደዚህ እየላጥኩላት ግልጬ ልሰጣት እንዲህ እየላጥኩላት እያለ ስጠኛለች። እየላጥኩልሽ ነው አልኳት። ከዛ ትንሽ ቆየችና ስጠኛለች። እየላጥኩልሽ ነው እኮ ለአንቺ ነው የምልጥልሽ አልኳት። ከዛ 3ኛው ላይ እሪ ብላ ለቀሰች ስጠኝ ብላ። እኔ ምን እያረኩ ነው? የሚበላውን ከማይበላው እየለየሁላት ነው። ልጬ የሚበላውን ፍሩቱን ለይቼ ልሰጣት ነው። እሷ ልትልጠው ብትሞክር ልጣጩ ላይ ያለው ነገር አይኗ ውስጥ ይገባል፣ ያቃጥላታል፣ ያስቸግራታል፣ ልትበላውም አትችልም። ከዛ ተማርኩኝ። እኛም እኮ እንደዚህ ነን አልኩኝ። እግዚአብሔር በሰዓቱና በትክክለኛ ጊዜ ለይቶ ልጦ አሳምሮ ሊሰጠን ይፈልጋል። እኛ ደግሞ ከነልጣጩ ካላመጣ ለምንድን ነው የምትዘገየው? ለምንድን ለእኔ የማታረገው? እኔን አትወደኝም፣ ለእነሱ እንዲያደረግክ እንላለን። ግን ታይሚንጉ ፐርፌክት ነው። ፈቃዱ ፐርፌክት ነው። ታይሚንጉ ፐርፌክት ነው። ትልቁ የሰው ልጅ ሊጸልይ የሚችለው ትልቁ ጸሎት ፈቃድ ትሆን። የሰማይ አምላክ የራሱ ታይሚንግ አለው። የኔ ጊዜና የእሱ ጊዜ አንድ ላይ ሆን ይችላል። እሱ ደግሞ የሚያደርገው በራሱ ጊዜ ነው፣ በእኔ ጊዜ አያደርግም። በፈለገ ብጾም ብጸልይ ብንከባለን በራሱ ጊዜ ነው የሚያደርገው። እሱ የቀጠራት ቀጠሮ አለች። በዛች ቀጠሮ ያደርጋል። ያንን ተምሬያለሁ። አሁን የምፈልጋቸው ነገሮች ሊኖሩ ይችላሉ፣ ግን የእሱ ታይሚንግ ስለገባኝ በእኔ ታይም ላይ መጣ ይችላል። አንዳንዴ የኔ ጊዜና የእሱ ጊዜ ሊገጣጠም ይችላል። አንዳንዴ ደግሞ እኔ ካሰብኩት ቀድሞ ያደርጋል። አንዳንዴ ደግሞ እኔ ካሰብኩት ዘግይቶ ያደርጋል። በጊዜ አይደራደርም። ጊዜ እሱ ነው። እሱ በፈለገው ጊዜ ነው የሚያደርገውና ሚስ እንዳያደርጉት እኔ መጠበቅን በደንብ ተምሬያለሁ። በደንብ አስተምሮኛልና እኔ በጊዜው ሲያደርግ እየተገረምኩ እየተደነቅኩ ነው የኖርኩት። አሁንም በጊዜው የሚያደርጋቸው ነገሮች አሉ እና መጠበቅን ይማሩ። እሱ የራሱ ታይሚንግ እንዳለው ይወቁ። በምድር ላይ በጣም መጥፎ ከሆኑ ነገሮች አንዱ ፍቅር። የሰው እንባ አይኖርብሽ፣ ሰው ያልቅስብሽ። ሰዎች አንዳንድ ጊዜ እንባቸው እንዲጠርገው እንዲህ ወደ ሰማይ ነው የሚረጩት። እንደዚህ እንባዋን ጠርጋ ወደ ሰማይ ትረጭብሻለች። ቀልድ ይመስላል አይደለም? ከባድ ነው። ደም ያፈሳው ታዩ ተቅበዝብዞ እስከ ህይወቱ መጨረሻ ላይ አይለቀውም። እንባ እንኳን የሚፈስ ከሆነ እንደዚህ አንስታ ወደ ሰማይ ትረጭብሻለች። ስለዚህ ባሎች ሆነው ሚስቶቻቸውን የሚያስለቅሱ ከሆነ ፍርድ እንዳለ ማወቅ አለባቸው። አለቃ ሆነው ጭፍራውን የሚያስጨንቅ ከሆነ ፍርድ እንዳለ ማወቅ አለበት። ሰዎች ጋር በፍጹም ንቀት አይምጣብሽ። እያንዳንዱ ሰው የከበረ ነገር አለው። ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽ ቁም ነገር አለው። ሁሉን ሰው ለማክበር ወስኝ። ሊስትሮ ይሁን፣ ጥበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታወቂ ሪስፔክት ኤቭሪባዲ። የተለየ ክብር የሚገባቸው ሰዎች አሉ። በእድሜያቸው በተለያየ ምክንያት የተለየ ክብር የሚገባቸው አለ። ግን ሁሉን ሰው ለማክበር መወሰን። ወጣቶች አንድ ነገር ልናገር፣ ፍቅር ወጣቶቻችን ምንድን ነው የሆኑት? ምን እየሆኑብን ነው? ይሄ ኑሮ ያስጠላል፣ ህይወት ፌር አይደለም፣ አምላክን ፈጣሪ አይደለም፣ አባቶች እናቴ ክፉ ናቸው የሚሉትን ጨለምተኛ ነገር ማስወገድ አለባቸው። ለምንድን ነው ኑሮ እያስጠላቸው ያለው? ህይወት እኮ ቆንጆ ነው። የምድር ህይወት እኮ ውብ ነው። እንደውም የተሻለ ነገር ተዘጋጅቶላቸው አንዳንዶቹ ኑሯቸው የተሻሻለ ነገር። እኔ እኮ ሃይ ስኩል እኮ የተማርኩት ከመሿለኪያ ቦሌ እኮ በእግራችን እየተመላለስን ነው እኮ የተማርነው። ሁሉ ነገር የተዘጋጀ የተሻለ። አሁን ወላጆች ለልጆቻቸው የተሻለ ነገር ማድረግ ይሞክራሉ። ዋትስ ሃፕኒንግ? ምንድነው እየሆነ ያለው? ለምንድን ነው የሚከፋቸው? መጠየቅ አለባቸው። ወላጅ አጥተው ሊሆን ይችላል። እኔ በአምስተኛ ክፍል ሆኜ ነው አባቴን ያጣሁት። በጣም ወደው አባቴን 5ኛ ክፍል ሆኜ ነው ያጣሁት። ኢት ሃፕንስ ላይፍ ላይ ወላጅ አጥተው ሊሆን ይችላል። ወላጆቻቸው ጋር አንዳንድ ችግሮች ሊኖሩ ይችላሉ። ግን ህይወትን ዲተርሚንድ ሆነው አሸንፈው በርትተው
በመልካም አድገው ትምህርታቸውን የሚችሉትን ያህል ተምረው አድገው ፋይት አድርገው አሸናፊ ሆነው መውጣት ነው እንጂ ያለባቸው ጊቫፕ ማድረግ የለባቸው። በላይ ለማን ብዬ ነው የሚጨነቀው? የሚያስጨንቅ ነገር አለ። ይህ ዓለም ያስጨንቃል፣ በደንብ ነው የሚያስጨንቅ። እሱ ግን ምን ብሏል? እኔ ላይ ጣሉት አለ። እኔ ላይ ጣሉት ካለ እኔ ለምን እጨነቃለሁ? ወስድና ቁጭ አደርጋለሁ። ለዚህ ነው ባለፈው የአእምሮ ጤና በእምነት ካለሽ የአእምሮ ጤና ጥሩ ነው ያልነው። ምክንያቱም ሲጨንቀኝ ወስጄ የምነግረዋለሁ። ወስጄ የሚያስጨንቃችሁን በእርሱ ላይ ጣሉት ተብሏል። እጥለዋለሁ። እረፉ ደግሞ ብሏል። እረፉ እኔ አምላክ እንደሆንኩኝ ይወቁ ብሏል። ታዲያ ለምን አላርፍ? አንድ ሰው ምን አለ መሰለሽ? እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን አነበብኩኝ አለ። ታዲያ ለምን ሁለታችንም እንቅልፍ እናጣለን ብዬ ይለጣልኩኝ አለ። እና እረፉ እኔ አምላክ እንደሆንኩኝ ይወቁ ካለ ለምን ትጨነቃለሁ? ምንም ተጨንቀሽ በቁመትሽ ላይ መጨመር አትችይም። አንዱን ፀጉር ነገ ለቀኑ ክፋቱ ይበቃዋል ይላል። ነገ የራሱን ችግር ይዞ ይመጣልና ቴኪት ይዝ ተብለናል። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ። ወድቀት ትነሳለህ፣ ታጣለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋለህ። ይሄ አልተማረም። በዛ ፈተና ውስጥ በዛ ፕሮሰስ ውስጥ ሲያልፍ አልፏል፣ ግን አልተማረም። ሌሰኑን አላገኘውም። አንቺ እያንዳንዷን የምትወስጃትን ቴስትና የምታልፊባትን መንገድ what is the lesson ብለሽ መጠየቅ አለብሽ። ትምህርቱ ምንድን ነው? ከዚህ ወስደው what do I learn? ከዚህ መማር ያለብኝ ነገር ምንድን ነው? ነገ ለህይወት የሚጠቅመኝ ከዚህ አሁን ከማልፍበት መንገድ የምማረው ምንድን ነው ብለሽ ማየት አለብሽ። እኔ በህይወቴ በነበሩ ፈተናዎች በሙሉ እያንዳንዷ ሌሰን እያንዳንዷ ነገር እየተማርኩበት ነው ያለፍኩት። ስለዚህ አሁን ሰዎች ላይ አልፈርድም። ችግሩ ሲገቡ ድካሙ ሲገቡ ወደቁ ምናምን ሲባል እንዴት እንደዚህ ያደርጋል ላይረባም ይሄ ምናምን አልልም። ምክንያቱም አይቼዋለሁኛ፣ ተፈትኛው ያውቃለሁ፣ አይቼዋለሁ ፈተናውን። ሰዎች ሲቸገሩ ዝም ብሎ እንደምንድን ነው የሚቸገረው ተነስቶ ለምን የሆነ ነገር አያደርግም አልላቸውም፣ አይቼዋለሁኝ። መጽሐፍ ቅዱስ ላይ በጣም ተደጋግሞ የተነሳ ቃል ምህረት ነው። ስለዚህ ትክክለኛው ምህረት እንደ እግዚአብሔር ያለ አይነት ምህረት ነው። እሱ ምህረት ሲያደርግልሽ አንድ ጊዜ በደል በድለሽ ከዛ ምህረት አደረገልሽ አይደለም? ከዛ ሌላ ቀን መተሽ ያንን በደሌን ይቅር በለኝ ብትይው የትኛውን ነው የሚልሽ? ምክንያቱም እሱ ትቶታል፣ ሰርዞታል፣ አጥፍቶታል። ስለዚህ የትኛውን በደል ነው የሚልሽ? ምክንያቱም ይቅር ሲል ይቅር ብሎ ትቶታል፣ ሙሉ በሙሉ ተደምስሷል፣ ያንቺ ኃጢአት ተደምስሷል። እኛም ልክ እንደሱ ነው ማድረግ ያለብን። አንዴ ይቅርታ ካረኩለትና ምህረት ከሰጠው በኋላ እንደገና አላነሳውም፣ እንደገና ነገር አልጎት ግን እኮ አንተ ሃይ ዛሬ እኮ 20 ዓመት ግን እኮ ምናምን ብዬ አታነሽም። በቃ ተውሽ ነው። ሙሉ ምህረት ይሄ ነው። እንደ ማህበረሰብ አንዴ ምህረት አንዱ ምንም ተደረገ ያለፈውን መተው፣ ምህረት ማድረግ፣ መልሶ አለማንሳት። 61% ካንሰር ከ60 በላይ እንበለው 60% ካንሰር ዳይሬክትሊ ከቂም ጋር የተያዘ ነው። እንደዛ ስለሆነ አሁን የካንሰር ትሪትመንት ላይ ምን አመጡ? ካንሰር ትሪት የሚደረገው ኬሞቴራፒ አለ፣ ሬዲዬሽን ቴራፒ አለ አይደለም? ልክ እንደዛው ፎርጊቭነስ ቴራፒ ተብሎ የይቅርታ ቴራፒ ተብሎ ዲፓርትመንት ተከፍቶለታል። ሰውየው ካንሰሩን እየታከመ በዛ ደግሞ ካውንስሊንግ እየተሰጠው ፎርጊቭነስ ቴራፒ ይቅር እንዲል ቂሙን አውጥቶ እንዲተው። ለምንድን ነው? የበሽታውን የመከላከል አቅምን ይጨምራል ይቅርታ ማድረግ። ስለዚህ ቂሙን አውጥቶ መጣል አለበት እንዲድን። አሁን እኔ ያስብና አንድ ሰው ያብሽቆኛል፣ አናዶኛል፣ ያደረገኝ ነገር በጣም መጥፎ ነው ያደረገኝ ነገር። ሳሰላስለው ቂሙን ምናምን አስባለሁ፣ ግን እኔ ላይ ሊያመጣብኝ የሚችለውን ነገር አስባለሁ። ይሄንን ሰው ይቅር ብለው ይሻላል ወይስ እኔ ይሄን ሁሉ ችግር ብጋፈጥ ይሻላል? ስለዚህ አይቾዝ ይቅርታ ይቅር ብሎ ለመተው መወሰን ውሳኔ ነው። የምታደርገው ነገር ምንድን ነው? ሰውየው ካለ
የምታገኘው ከሆነ እንዲህ አድርገኸኛል ግን አይ ፎርጊቭ ዩ በለው፣ ንገረው በቃላት። ሁለተኛው ዘዴ ደብዳቤ ትጽፍለታለህ። ሩቅም ከሆነ ካንተ መውጣት አለበት ይቅር ብዬሃለው የሚለው ወይ በንግግር ወይ በቃላት መውጣት አለበት። ከዚህ ደብዳቤ ትጽፍለትና ትልክለታለህ። አይ ፎርጊቭ ዩ ይቅር ብዬሃለው ትለዋለህ። ወይም ደግሞ ሰውየው በህይወት ላይኖር ይችላል። ለምሳሌ አንዳንዶች ያሳደጋቸው አባታቸው ላይ ቂም ይኖራል፣ ወይም ከሞተ ሰው ላይ ቂም ይኖራቸዋል። ስለዚህ ምን ያደርጋሉ? ማያገኙትም ከሆነ በህይወትም የሌለ ከሆነ ደብዳቤውን ትጽፈውና ታቃጥለዋል። አንዳንዴ ብትን ብለን አንናገረውም። ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። ግን ሃይ አግሬብልነስ ያስፈልጋል፣ ሃይ ኤክስትሮቨርሽን ያስፈልጋል። እነዚህ ሃይ ኤክስትሮቨርሽን ያላቸው ሰዎች አሰርቲቭነስ አላቸው። አሰርቲቭነስ ስለሚጠቅም ልንገራቸው። አሰርቲቭነስ ማለት ለምሳሌ ከኋላቸው የተቀመጠ ሰው እግሩን እያወዛወዘ ወንበራችሁን ይመተዋል፣ ዝም ብሎ ይመተዋል። እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ? አሰርቲቭ ከሆናችሁ እየረበሽከኝ ነው ትሉታላችሁ። አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት መቻል፣ አይ ማለት መቻል። ሎ ኤክስትሮቨርሽን ካላችሁ ቢሰድቧችሁ ምናምን የማይሆን ቀልድ ይቀልዱባቸዋል። ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን ነው። ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሽፖች ይኖራችኋል፣ ሶሻል ናችሁ። ሃይ ኤክስትሮቨርሽን ያስፈልጋል። ቤስት ሪቬንጅ ኢዝ ማሲቭ ሰክሰስ ይባላል። ትልቁ የበቀል መንገድ ስኬታማ መሆን ነው። አንዲት ሴት ከባሏ ጋር ትጣላለች፣ ይፋታሉ። ባሏ አቢዩዝ ያረጋት ነበር እንበል፣ ወይም ዝቅ አድርጎ ይመለከታት ነበር። ከተለያዩ በኋላ ራሷን መጠበቅ ትጀምራለች። ጂም ትሄዳለች፣ ሰውነቷን ታሳምራለች፣ ትዘንጣለች፣ ፀጉሯን ትሰራለች። በፊት ሜካፕ የማትጠቀመው አሁን ሜካፕ ትጠቀማለች። ከዛ ስራ ትጀምራለች፣ ወይ ዱባይ፣ ባንኮክ ንግድ ትጀምርና ገንዘብ ማግኘት ትጀምራለች። መንጃ ፍቃድ ካልነበራት መንጃ ፍቃድ ታወጣለች። ከዛ መኪና ትገዛለች። ያንን ሆና እንደዛ አምሮባት ባሏ እንዲሰማ ትፈልጋለች፣ ወይም እንዲያያት ትፈልጋለች። ኮንስትራክቲቭ በቀል ነው። በሂደት ውስጥ እሷ ምን ሆነች? እሷ ተሻሻለች፣ ተለወጠች፣ አደገች። ትልቅ የህይወት ጥበብ ኮንቴንትመንት ነው። ባለሽ ነገር መርካት፣ ከዛ ታድጋለሽ፣ ይጨመርልሻል። ግን ባለኝ ኑሮ ባለኝ ነገር ደስተኛ መሆን አለብኝ። እሱ እጅግ በጣም ትልቅ ጥበብ ነው። ባለሽ ነገር ረክተሽ መኖር። በፍቅር ግንኙነት ውስጥ ደግሞ እውነተኛ ፍቅር ከሆነ እሷ ወደዳት 30 ቆንጆ ሴቶች ሊመጡ ይችላሉ። በእህትነት ያያቸዋል። እሷን ግን የሚተካ የለም። ማንም ትምጣ አትተካዋትም እሷን። እሷም ደግሞ እሱን ወደደችው። የተለያየ አይነት ወንድ ይምጣ፣ ዝነኛ ይሁን፣ ሀብታም ይሁን፣ መልከ መልካም ይሁን፣ የ30 ሚሊዮን ብር መኪና ይንዳ፣ ይኸው እሷ ትወደዋለች። የራሷ ሰው አላት። እውነተኛ ፍቅር ኮንቴንትመንት ያመጣል። ስልክ ስደውል አንድ ሰው ስልኬ እየጠራ አላነሳም፣ 2 አማራጭ አለኝ። እንዴት ስልኬን አያነሳም? ጥጋቡ ነው የሽውዬ ስልኬን አያነሳም ልል እችላለሁ። ወይም ንቀት እኮ ነው ልል እችላለሁ። ፖዚቲቭ ካየሁት ግን አላየውም ስልኬን፣ ወይ መኪና እየነዳ ይሆናል፣ ወይ ስልኩን የሆነ ቦታ አስቀምጦት ይሆናል። ስለዚህ አቅንቶ ማየት ቀኑንም እኔ ያምንበታለሁ። እሱኛውን ፓርት አሁን ቀኑን ጠዋት ስነሳ ደባሪ ቀን ነው ካልኩኝ ደብሮኝ ነው የምውለው። ደስ አይልም ካልኩኝ ደስ አይለኝ ነው የምውለው። ግን እያንዳንዱ ቀን የራሱ ውበት አለው። እያንዳንዱ ቀን መልካም ነው። ዛሬ ደግሞ ይሄ ቆንጆ ቀን ነው ብዬ ከጀመርኩት ግን ይሰራል። ቀናነት ኑሮሽን ያጣፍጣል። እኔ ፕራክቲስ ላደረገው ብዙ ሞክራለሁ። ኔጌቲቭ ነገሮች ሁሉ ሲመጡ ግልብጥ አረጋቸውና ፖዚቲቭ አረጋቸዋል። ፖዚቲቭ ቲንኪንግ የሚጠቅምሽ ሰዎችን ጀጅ እንዳታረጊያቸው ይረዳሻል። ደክሟት ይሆናል፣ ተበሳይታ ይሆናል፣ ችግር ውስጥ ሆና ይኖራል ብለሽ እንድታስብ ያደርግሻል። ኪሳራ ሲደርስባቸው ልባቸው ይሰበራል። የተለያየ ነገር ነው። አግኝቶ ማጣት ልብን ይሰብራል።
ሌላው አምኖ መከዳት። ሰው ታምኛለሽ፣ ከዛ ያምኑና ለምሳሌ አብረው ቢዝነስ ይጀምራሉ። ከዛ ሙሉ በሙሉ ሲክዷቸው ባልተፈጠረም የቱ ጋ ነው የሰጠኸኝ? የቱ ጋ ነው የተስማማ ነው? መቼ እንደዚህ ተባብል እናውቃለን ብለው ሲሉ ልብ ስብራት ያመጣል። የልብ ስብራት ያመጣል። በፍቅር ግንኙነት ቢትሬ ሲደረጉ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ስትሰማ በሌላ ሴት እንደለወጣት ስትሰማ ትጎዳለች። ከዛ ደግሞ ሪጀክሽን፣ ሰዎች ሪጀክት ሲያደርጉሽ ሲያድሙብሽ፣ አሁን አድመውባቸው እነሱ ሪጀክት ሲያደርጓቸው እነሱ ሰርክል ሰርተው ጓደኛሞች ሆነው እሷን አውጥተው ለብቻዋ ባይተዋር ሲያደርጓት ልቧ ይሰበራል። ያልጠበቀችውን ያላረገችውን ነገር ሲያወሩባት ኤክስፔክት ከጓደኞቿ የማጠብቀውን ነገር ሐሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ሪጀክሽን ሌላው ፋክተር ነው፣ ልብ የሚሰበርበት ነው። ልብ ስብራት የውስጥ ጉዳት ማለት ነው። ሌላ የሆነ የሚሰበር ዕቃ አለ ማለት ሳይሆን የውስጥ ጉዳት ነው። ከዛ ብሮከን ሃርትድ ትሆናለች። አልጠበቀችም፣ ቢትሬ አድርጓታል፣ ያልጠበቀችውን ነገር አድርጎባታል። ከዛ ይጎዳታል። የጃፓኒስ አርት አለ። ጃፓኒስ አርት ምንድን ነው? አሁን ብርጭቆ ይሰበራል አይደለም? አሁን ብርጭቆ ሲሰበር አይጥሉትም፣ እንትኑ ይጠገናል። የተሰበረው ልክ ስብራቱ መስመሯን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ከኦሪጂናሉ ይልቅ ጠንካራ ነው። አንደኛ ጠንካራ ነው፣ ሁለተኛ በጣም ያምራል በውበት ከኦሪጂናሉ ካልተሰበረው ይልቅ ያምራል፣ ሶስተኛ በጣም ውድ ነው። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች። ፕራይድ የለባቸውም፣ ሊኮሩ አይችሉም፣ ሀምብል ናቸው፣ ስብር ያሉ ናቸው፣ ፍቅር የተሞሉ ናቸው። የምትጸልይ ከሆነ አትሸነፊም። ማዕበል ይመጣል ታልፊዋለሽ፣ ችግር ይመጣል ታልፊዋለሽ፣ ሰዎች ይነሱብሻል ታልፊያቸዋለሽ። በአንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። አለቀለት ይሄ ሰው ጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። ምን ይላል አንድ ቦታ ላይ ቅዱሱ ቃሉ ሰለሞን ነው የሚለው፣ የተበደለ ወንድም እንደ ተመሸገች ከተማ ጽኑ ነው ይላል። አጥር እንዳላት ከተማ ጽኑ ነው ይላል። በመገፋት ውስጥ በመሰደብ ውስጥ የተመሸገ ከተማ ትሆኝና መጨረሻ ላይ ስታገኙ ራስሽን ጠንካራ፣ በጣም ብርቱ ጠንካራ ሰው ትሆኛለሽ። ትህትና ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ይቆማል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ዶክተር ጌታቸው ቦሎዲያ የሚባል አስተማሪ ነበረኝ። ባዮኬሚስት ነው። የኢስት አፍሪካ በጣም ታዋቂ ባዮኬሚስት ነው ዶክተር ጌታቸው ቦሎዲያ። አንድ ጊዜ የድሬዳዋ ሰው ነው። አባቱ የሚኖሩት ድሬዳዋ ነው። ከዛ አባቱ ጠጅ ይጠጣሉ እና ጠጅ ጠጥተው እዛ ድሬዳዋ አሸዋው ላይ ይተኛሉ እና እንግዶች ይዞ ፈረንጆች ይዞ ወደ ድሬዳዋ ሄደ ዶክተር ጌታቸው ቦሎዲያ። ከዛ መንገድ ላይ ዞር ሲል አባቱን አየ። አባቱ ጠጅ ጠጥተው ተኝተዋል። ከዛ ሹፌሩን አንድ ጊዜ አቁምልኝ አለው። አቆመለት። ኑረዱ አላቸው ነጮቹ። ኑረዱ ማስተዋወቃችሁ ሰው አለ አላቸው። ከዛ ሄደና የተኙት አባቱ ጠጥተው የተኙት አባቱ ጋር ሄዶ ይህን ሰውዬ ታዩታላችሁ አለ። ይሄ ሰውዬ አባቴ ነው። this is my father። ተመልሰው ሲገቡ ሰዎቹ ገርሟቸዋል። እንዴት ልታስተዋውቀን ቻልክ? ጠጥቶ የተኛ ሰውዬ አባቴ ነዋ
የኔ አባት ነው። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ድሃ ነበረ። እናቴ ልብስ አጥባ ነው ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ። እናቴ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋ ነው። ሌዲ የምትባለው የተሞገሰች ሴት ለአንድ ወንድ የተለየች ሴት ነች። ምን ማለት ነው? ወይ አግብታለች፣ አንድ ባል አላት፣ እሱ ነው በቃ የአንድ ወንድ ነች፣ ሌላ የለም። እጮኛ አላት፣ እጮኛዋ እሱ ነው፣ ፔሪድ፣ ሌላ ሰው የለም። ከዛ እጮኛም ከሌላት ባልም ከሌላት ራሷን አዘጋጅታ የተቀመጠችው ለአንድ ወንድ ነው። በህይወቷ ከዛ ጋም ከዛ ጋም ከዛ ጋም ከዛ ጋም አትልም። ራሷን እንደዛ አታርግም፣ ራሷን አታረክስም። በቃ ለአንድ ሰው ተፈጥሮ ነው፣ እግዚአብሔር ያዘጋጀው ነው። አንድ ሰው ወደ እሷ ይመጣል፣ ወይ እጮኛ ይዛለች፣ የእሱ ነች፣ እሱም የእሷ ወደ ወንዶቹ እንመጣለን። ወይ አግብታለች፣ በቃ ትዳሯን አክብራ ነው የምትኖረው። ወይም ደግሞ አላገባችም፣ ግን እየጸለየች ያለችው ለአንድ ሰው ነው። ወደፊት እንሂድ። ወደፊት እኮ ገና ተስፋ አለ። አገሪቷ እኮ ተስፋ አላት። ገና እኮ ብርሃን አለ በፊታችን። ወደፊት እንሂድ። የኋላው ምንም አይጠቅምም። እንደዚህ ይባላል፣ መኪና ስትነጂ ወደፊት የምታይበት መስተዋት ምን ያክላል? ሰፊ ነው። ወደኋላ የምታይባት መስተዋት ትንሽ ናት። ስለዚህ ወደኋላ ዝም ብሎ በትልቁ ዝም ብሎ ስለኋላ መነዛነስ ሳይሆን ሰፊ ከፊት የሚታይበት ብርሃን ስላለ ወደፊት ብርሃን እያዩ መሄድ ነው የሚሻለው። መኪናው እንኳን ያስቀመጠልን የኋላው እንደው አየት አየት ነው የሚደረገው። ስትነጂም አየት አየት ታደርጊያለሽ እንጂ ወደፊት ነው የምታየው። ስለዚህ ወደፊት እንሂድ። ጨለማ አለ፣ ዳርክነስ ነው፣ ዲፕ ዳርክነስ አለ። አንቺ ግን ተነስተሽ ታበሪያለሽ። ራይዝ ኤንድ ሻይን። አንተ ግን ተነስተህ ታበራለህ። ተነስታችሁ የምታበሩበት ነው። በዙሪያችሁ ያለውን ጨለማ አትመልከቱት፣ ዲፕ ዳርክነስ አትመልከቱት። በዛ መካከል የተባለላችሁ ለእናንተ ምንድን ነው? ጨለማው ያስደንግጣችሁ፣ አትፍሩት። በጨለማው መካከል ተነስተሽ ታበሪያለሽ የተባለው እሱ ራሱ ነው ያለው። ጨለማ አሕዛብን ይሸፍናል፣ ድቅድቅ ጨለማ ይሸፍናል፣ አንቺ ግን ተነስተሽ ታበሪያለሽ ብሏል። በድቅድቅ ጨለማ መካከል ተነስተሽ ታበሪያለሽ፣ በድቅድቅ ጨለማ መካከል ተነስተህ ታበራለህ ነው ጨለማዋ መንጋት የሚጀምርበት። ይሄ ልክ ሰንራይዝ ጠዋት የምትነሺ ከሆነ ጨለማው እየተገፈፈ ከዛ ከምስራቅ ፀሐይ በትንሹ ቅርጿ ብቅ ብሎ ከዛ እየደመቀች ዶን ከዛ በፊት ያለው ነው። ግን ሰንራይዝ አለ። ሰንራይዝ ደግሞ በጣም ያምራል። ለረዥም ጊዜ ልትቋቋሙት ትችላላችሁ። አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት። ቦይፍሬንድ ለምን አትይዥም? አንቺ ፋራ ነሽ እንዴ? እንዲሁ ሰው ሁሉ ቦይፍሬንድ አለው፣ ለምን አንቺ ቦይፍሬንድ አትይዥም ትልሻለች ጓደኛሽ። አትስሚያት፣ በፍጹም አትስሚያት። ጊዜው አይደለም ቦይፍሬንድ የምትይዥበት። እቺ እንደምን ድራኳን ለምን አትሞክራትም? ሲጋራ ቴስት አታረገውም? አንዱ ቬፕ የሚባል ነገር መጥቷል አይደለም? አንድ ትምህርት ቤት ሰምቻለሁ፣ ተደብቀው ሲያጨሱ። እቺን ለምን ቴስት አታረጋትም? እቺን ለምን አታረግ? መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። አሜሪካን ሀገር ብቻ ለኮስሜቲክስ፣ ለነ ሊፕስቲክ፣ ለጥፍር ቀለም፣ ለምናምን $10 ቢሊዮን ያወጣሉ። ኮስሜቲክስ ሰርጀሪ ያለ አፍንጫቸውን ያሰራሉ። ሪኖፕላስቲ ይባላል። ቆዳቸው ጨርመድ ሲል ፌስ ሊፍት የሚባል አለ። ፌስ ሊፍት ይባላል። ሰርጀሪ ያሰራሉ። ጡታቸውን ለማሳደግ ማስቶፕላስቲ ይባላል። ኢምፕላንት ያስገባሉ። ጡት ከፍ ከፍ እንዲሉ። ይሄ ሙቪ አክተሮች ምኖች የምታያቸው ማስቶፕላስቲ ሰርቶ ነው፣ ኢምፕላንት ተደርጎ ነው። ለዚህ አይነት ሰርጀሪዎች ሌላ $10 ቢሊዮን ያወጣሉ። ጭንቀታቸውን ተመልከቱ። ፋት ሳክ ያስደርጋሉ። ላይፖሳክሽን ይባላል። ፋቱን ያስመጥጡታል። ፀጉር ካለ በሌዘር ሰርጀሪ ያስነሳሉ። ለዚህ ደግሞ $4 ቢሊዮን ያወጣሉ። በዓመት $24 ቢሊዮን ለውጪ ለሉክስ ያወጣሉ። እውነተኛው ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫሊዩ አድርጎት የህይወት ትነሮቻቸውንም ውስጣዊ ውበታቸውን አድንቁላቸው።